ያረረ ወይ የተቃጠለ ቺዝኬክ ይባላል። ሳን ሰባስቲያን ቺዝኬክ ወይ ደግሞ በርን ቢስኪት ቺዝኬክ ይባላል። የስፓኒሽ ቺዝኬክ ነው። ያው ብዙ ጊዜ ከዛ ነው የመጣው ነው የሚባለው፣ ግን ቱርክ ሀገርም በጣም ታዋቂ ዲዘርት ነውና ዛሬ አሰራሩን አሳያችኋለሁ። እንዲህ የሚያስጎመጅ መራቅ የሚያስወጥ ቺዝኬክ ነው። አሰራሩ ይሄንን ይመስላል። በመጀመሪያ ሁሉንም የምንጠቀመው በሩም ቴምፕሬቸር ነው። አውጥተነው እንቆያለን ከፍሪጅ አትሊስት ለ3-4 ሰዓት ከመስራታችን በፊት። ግብአቶቹን እዚህ ስክሪን ላይ ጽፌላችኋለሁ ከነመጠኑ። ፊላደልፊያ ክሬም፣ ስኳር እና ቫኒላ አድርጌ ሚክስ ካረኩ በኋላ ከዛ 3 ኩባያ ደግሞ ዋይፒንግ ክሬም እናደርጋለን። ከዛ 6 እንቁላል፣ የበቆሎ ዱቄት 2 ማንኪያ ከግማሽ፣ ትንሽዬ ጨው፣ ግማሽ ሎሚ የተጨመቀ አድርገን ሚክስ እናደርጓለን። በደንብ አንመታውም። ማሽኑ ጀስት ሚክስ እስከሚሆን ድን ነው እንጂ በደንብ ከመታ ነው ይወፍራልና እንደዛ ደግሞ እንዲሆን አንፈልግም። ከዛ እናጠለዋለን እንደዚህ የጓጎለ ነገር እንዳይኖረው። ከዛ ፓትሪያችንን እናመጣና ወረቀት እናደርግበታለን። ወረቀቱ እንደዚህ ወደ ላይ ከፍ ማለት አለበት። ለምን ቺዝኬኩ ሲበስል ወደ ላይ ኩፍ ስለሚል ፓትሪያችንን አልፎ ወደ ላይ ሊሄድ ስለሚችል እንዳይፈስብን ግዴታ ወደ ላይ መውጣት አለበት። እኔ ራሱ አሁን ትንሽ አሳፍረዋለሁ፣ ወረቀቱን ግን ወደ ላይ ኦፍ ኮርስ መውጣት አለበት። ከዛ መታ እናደርገዋለን በኦቨን በ200 ዲግሪ እስከ 40 ደቂቃ እኔ አብስዬዋለሁ። እናንተ እንደየ ኦቨናችሁ ቀይ እስከሚሆን የሆነ ያረረ ከለር እስከሚሰጠን በደንብ ቀይ እስከሚሆን እናበስለዋለን። ከዛ ከኦቨን ስናወጣው እንደዚህ ውስጡን ውሃ እንዳለ ነገር ነው፣ እንደዚህ ይነቃነቃል። ግን ሲበርድ ድርቅ ስለሚል ዶወሪ። ከዛ ፍሪጅ ከማስገባታችን በፊት ለ3-4 ሰዓት ውጭ እናቆየውና ከዛ ፍሪጅ ውስጥ አስገብተን ለ3-4 ሰዓት ከዛ አውጥተን መብላት እንችላለን። እኔ ግን ኦቨርናይት አሳድሬዋለሁ ፍሪጅ ውስጥ። ትላንት ነበር የሰራሁት፣ ይሄ ዛሬ ነው። እንደዚህ ካደረ በኋላ ወደ ታች ንፍስ ይላል ማለት ነው። እንደዛ ነው አሰራሩና በመጨረሻም እንደዚህ ቆርጥ አርጋችሁ ከስከዚ ያለ ከፈለጋችሁ ላዩ ላይ ቸኮሌት አቅልጣችሁ ኒተላ፣ ፒስታሽ የፈለጋችሁትን ስዊት እንደዚህ አፍስሳችሁ መብላት ትችላላችሁ። አለበለዚያም ምንም ሳይደረግም ይበላል ማለት ነውና እንደነገርኳችሁ ስፓኒሽ ሀገር ነው ሞር የሚታወቀው። ከዛ ነው ቤዛ አመጣጡ፣ መሰረታዊ አመጣጡ ከዛ ነው ይሉታል። ግን እንደነገርኳችሁ ቱርክ ሀገርም በጣም ታዋቂ ዲዘርት ነውና አይ ሆፕ ሶ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰርታችሁ ሞክሩት፣ ትወዱታላችሁ። እንደነገርኳችሁ ግብአቱ መጠኑ እዚህ